ይህ ታላላቅ የተፈጥሮ ድንቆችና ሚስጥራዊ ፍጥረታት የሚዳሰሱበት የናሙና ልዩ ዝግጅታችን ነው። ዛሬ ወደ አውስትራሊያ ጥቅጥቅ ደኖች እንወስዳቸዋለን። በድምፅ የማስመሰል ጥበቡ የዓለም ሳይንቲስቶችን ጭምር ጉድ አሰኘው ሊሬ ወፍ ራሱን ከአዳኞች ለመከላከልና የትዳር አጋሩን ለመማረክ የሚጠቀምባቸው አስገራሚ የጫካ ውስጥ ስልቶች ምን ይመስላሉ? ይህ ወፍ ከዓመታት በፊት የነበሩ የሰዎች ድምፆችን ለልጆቹ በቅርስነት የሚያስተላልፉበትን ልዩ ችሎታና አስገራሚ ተፈጥሮ እንቃኛለን። እስከ መጨረሻው አብራችሁን ቆዩ። በአውስትራሊያ ጥቅጥቅ ያሉና እርጥበታማ በሆኑት የጫካ ክፍሎች ውስጥ የሚኖር አንድ ፍጥረት አለ። በዓይን ለሚያየው ተራ የጫካ ወፍ ይመስላል። ነገር ግን አንደበቱን ከፍቶ መጮህ ሲጀምር መላው ጫካ በአንድ ጊዜ ግራ መጋባት ውስጥ ይወድቃል። ይህ ፍጥረት ሊሬ ወፍ ይባላል። እውነተኛ የተፈጥሮ ድንቅ የድምፅ መሐንዲስና የጫካው ሕያው ቴፕ ሪከርደር ነው። የማስመሰል ጥበብ ወይስ የድምፅ ስርቆት? ሊሬ ወፍ በዓለም ላይ ካሉ የወፍ ዝርያዎች ሁሉ እጅግ በጣም ውስብስብና ሰፊ ድምፅ ማውጣት የሚችል ፍጥረት ነው። የእሱ ልዩ ተሰጥኦ የሰማውን አለመልቀቅ ነው። በጫካ ውስጥ የሚኖሩትን ከ20 በላይ የሚሆኑ ሌሎች የወፍ ዝርያዎችን ጩኸትና ዜማ አንድ ለአንድ አስመስሎ ይጮሃል። ነገር ግን አስገራሚነቱ በዚህ ብቻ አያበቃም። ሰዎች ወደ እሱ አካባቢ መጠጋት ከጀመሩ ወዲህ ሊሬ ወፍ የሰዎችንና ቴክኖሎጂ ድምፆችን መቅዳት ጀምሯል። ዛሬ በአውስትራሊያ ደኖች ውስጥ የምትጓዝ ከሆነ ምንም አይነት ሰው በሌለበት ምድረ በዳ ውስጥ የሚከተሉትን አስገራሚ ድምፆች ልትሰማ ትችላለህ። የፎቶግራፍ ካሜራ ሲነሳ የሚፈጥረው የክሊክ ድምፅ፣ የመኪና የደህንነት ማንቂያ እና የፖሊስ ሳይረን፣ የህፃናት ጩኸትና የሰዎች ሳቅ፣ አልፎ ተርፎም ጫካውን ለመመንጠር የሚመጡ ሰራተኞች የሚጠቀሙበትን የዛፍ መቁረጫ ማሽን ዘግናኝ ድምፅ ሳይቀንስ መልሶ ያሰማል። እነዚህን ድምፆች የሚያዳምጥ ማንኛውም ሰው በአቅራቢያው መኪና ወይም ሰው ያለ ይመስለዋል። ነገር ግን ድምፁን እያወጣ ያለው በአንድ ትንሽ ዛፍ ቅርንጫፍ ላይ የተቀመጠው ሊሬ ወፍ ነው። የሊሬ ወፍ የተፈጥሮ ትልቅ ድንቅ ከሆኑ ፍጥረታት አንዱ ሲሆን በተለይም በማስመሰል ችሎታው በዓለም ላይ ወደር የማይገኝለት ወፍ ነው። ይህ ወፍ በአውስትራሊያ ጥቅጥቅ ጫካ ውስጥ የሚሰማውን ማንኛውንም የተፈጥሮም ሆነ የሰው ሰራሽ ድምፅ ላፍታ ሰምቶ አንድ ለአንድ አስመስሎ ማውጣት ይችላል። ይህ የማስመሰል ጥበብ ለወፎቹ ዝም ብሎ መጫወቻ ሳይሆን ለህልውናቸው ወሳኝ ተግባር ነው። ከነዚህም ውስጥ የሴቶችን ቀልብ መሳብ። ይህንን ድንቅ ድምፅ የሚያወጡት በአብዛኞቹ ወንዶች ሊሬ ወፎች ናቸው። በጋብቻ ወቅት ወንድ ወፍ የጭራ ላባዎችን ወደፊት ዘርግቶ ውብ ጋሻ በመስራት ይደንሳል። በዚያው አፍታ የሚያውቃቸውን አስገራሚ ድምፆች በሙሉ ያሰማል። ረጅምና በርካታ ድምፆችን ማውጣት የሚችል ወንድ ወፍ ጠንካራ ልምድ ያለውና ብልህ ተደርጎ ስለሚቆጠር በሴቶቹ ዘንድ በቀላሉ ይመረጣል። ሌላው ትውልድ ተሻጋሪው የድምፅ ቅርስ። የሊሬ ወፍ ሌላው አስገራሚ ባህሪ ድምፆችን ከወላጆቹ መማሩ ነው። በአሁኑ ወቅት በአውስትራሊያ ተራሮች አካባቢ የሚኖሩ አንዳንድ ሊሬ ወፎች ከዓመታት በፊት በዚህ አካባቢ ይኖሩ የነበሩ ሰዎች ይሏቸው የነበሩትንና አሁን በጫካ ውስጥ የማይሰሙትን የድሮ የፈረስ ጋሪ ድምፆችን ወይም የአሮጌ መኪና ድምፆችን ትውልድ እየተቀባበሉ ዛሬም ድረስ ሲጮሁበት ይስተዋላል። ይህም ድምፁን እንደ ባህልና ቅርስ ከትውልድ ወደ ትውልድ እንደሚያስተላልፉ ያሳያል። የሊሬ ወፍ የማስመሰል ብቃት ለፍቅር ጥሪ ብቻ ሳይሆን ራሱን ከአዳኞች ለመከላከል የሚጠቀምበት ትልቅ ስልት ነው። በጫካ ውስጥ እንደ ጭልፊት፣ አሞራ ወይም የዱር ውሾች ያሉ አደገኛ እንስሳት ሲቃረቡ ሊሬ ወፍ የሚከተሉትን ጥበቦች ይጠቀማል። አንደኛው የሐሰት ወሬ ማናፈስ። አዳኝ እንስሳ በአቅራቢያው ካለ ሊሬ ወፍ የበርካታ ወፎች ስብስብ በአንድ ላይ ሆነው አደጋ አለሽሹ ብለው የሚጮሁትን የድንጋጤ ድምፅ ብቻውን አስመስሎ ያወጣል። ይህንን የሚሰማው አዳኝ እንስሳ በዚያ በኩል ብዙ ወፎች ነቅተውብኛል፣ ስለዚህ ማደን አልችልም ብሎ አቅጣጫውን እንዲቀይር ያደርገዋል። ሁለተኛው ድምፅን ማራቅ ነው። ድምፅ በሚያወጣበት ጊዜ አቅጣጫውንና ድምፅ ሞገዱን በመቀየር ድምፁ ከሱ ሳይሆን ከሌላ ራቅ ካለ አቅጣጫ የሚመጣ አስመስሎ
አዳኞችን የማሳታት ጥበብ አለው። ይህ የምድር ድንቅ ፍጥረት ዛሬ ላይ ትልቅ የህልውና አደጋ ተደቅኖበታል። በአውስትራሊያ የሚከሰቱት ከባድና ሰፊ የጫካ ቃጠሎዎች የመኖሪያ አካባቢያቸውን እያጠፉት ይገኛሉ። ከዚህም በተጨማሪ ሰዎች ወደ ጫካው ይዘዋቸው የገቡት ድመቶችና ቀበሮች በቀላሉ መሬት ላይ የሚኖሩትንና የማይበሩትን እነዚህን ወፎችና እንቁላላቸውን እያደኑ ያጠፉባቸዋል። የሊሪ ወፍ ዝምታ ማለት የጫካው ሙዚቃና የታሪክ ማህደር መጥፋት ማለት ነው። ተፈጥሮ ይህንን ድንቅ ሕያው ቴፕ ሪከርደር የሰጠችን እኛም ድምፁን ሰምተን እንድንጠብቀው ጭምር ነው። ሊሪ ወፍ ተፈጥሮ ምን ያህል ድንቅ ሚስጥራዊና ጥልቅ መሆኗን የሚያሳይ ሕያው ምስክር ነው። በአሁኑ ወቅት ግን በሰዎች መስፋፋት፣ በጫካ ቃጠሎና በአየር ንብረት መዛባት ምክንያት የእነዚህ ድንቅ ፍጥረታት የመኖሪያ አካባቢ እየጠበበ መጥቷል። ይህንን የጫካውን ድንቅ አርቲስት ጠብቆ ማቆየት የተፈጥሮን ውብ ዜማ ጠብቆ ማቆየት ማለት ነው። ስለ ሊሪ ወፍ ድንቅ የድምፅ ችሎታ ብዙ ተብሏል። ነገር ግን ይህ ወፍ በጫካ ውስጥ ሕይወቱን ለመምራትና ዘሩን ለመተካት የሚያደርገው የዕለት ተዕለት ትግልና የሚከተለው ስልት ራሱን የቻለ ሌላ አስገራሚ ትረካ ነው። ለዛሬ ያዘጋጀንላችሁ የናሙና ልዩ ዝግጅት ይህን ይመስል ነበር። ከተፈጥሮ ድንቆች መካከል እናንተን ይበልጥ ያስደነቃችሁ የትኛው ነው? አስተያየታችሁን በኮሜንት አጋሩን። ቪዲዮን ላይክና ሼር ማድረጋችሁን አትርሱ። በሚቀጥለው ዝግጅት በሌላ አስገራሚ ርዕስ እስክንገናኝ ቸር ሰንብቱ።